ሰላም ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከሁሉ በላይ የሆነውን ፍቅር እግዚአብሔር አምላክ ለሁላችን ያድለን። ዛሬ ጣፋጭ እና ቆንጆ የሆነ የአበሻ ዶሮ ወጥ አሰራር አሳያችኋለሁኝ። ያው በእኔ መንገድ ማለት ነው። እና እዚህ ጋር መጀመሪያ 5 ኪሎ ሽንኩርት ተጠቅሜያለሁኝ። ሽንኩርቴን እኔ የተጠቀምኩት መፍጫ ነው፣ በእጅ መክተፍም ይቻላል። ነገር ግን ከጊዜ አንጻር እኔ በመፍጫ ከትፌዋለሁኝ እና እሱ እስኪበስልልኝ እዚህ ጋር ዶሮውን አሳያችኋለሁ ማለት ነው። እሺ ዶሮዬን አሁን እኔ እግሩና እግሯን ሁለት ቦታ እንደዚህ በምታዩት መንገድ ወደ ኋላ ትሰነጥቁታላችሁ። ከዛ በኋላ ራሱ ውል ስላለው በውሉ መሰረት ውሉ ስር ስትቆርጡት በቢላ በራሱ ጊዜ ይላጥላችኋል። በጣም ቀላል ነው እና ሁለቱንም እግሮች ካለያየው በኋላ ቀጣይ የሚሆነው ክንፎቹ ለብቻው ትለያላችሁ። ቀጥሎ መላላጫው ነው የምናወጣው። እንደዚህ አሁን ያያችኋት ቦታ ላይ መከፋፈያ ቦታ አለውና እሷ ላይ ወታች ስትቆርጡት እንደዚህ ቦታውን በትክክል ይዞላችሁ ይወጣል ማለት ነው። ልክ እንደዚህ በምታዩት መንገድ ስትልጡት በቀጥታ መላላጫችሁን ታገኛላችሁ። እና በተመሳሳይ ደግሞ ሌላኛውን የመላላጫ ክፍል በዛው መንገድ ተጠቅመን እንለያየዋለን ማለት ነው። ስለዚህ ሌላኛውን የዶሮ ብልት አገኘን ማለት ነው። ቀጥሎ ደግሞ የምንዘጋጀው ፈረሰኛውን ይሆናል። ፈረሰኛውን ለማለየት እዚህ ጋር የምታዩቸውን ሁለት አጥንቶች አሉ፣ እነሱን እንለያለን ከጀርባው ላይ ማለት ነው። ከዛን በመሃል ለመሃል እንደዚህ ትገቡና ትፈለቅቁታላችሁ። ከዛ ይለግንትኑ ፈረሰኛው ከጀርባው ላይ ይለያይላችኋል ማለት ነው። ከዛ ውስጡ ያለውን ደግሞ ይሄንን አላስፈላጊ የሆነውን ጉልጉል አድርገን በደንብ እናወጣዋለን። ከዛ ካወጣን በኋላ የምታስፈልገን እዚህ ጋር መቋደሻ ብቻ ትሆናለች። እሺ አሁን ደግሞ ጀርባው ነው ይቀራል። ጀርባውን ደግሞ ለሶስት ቦታ እንከፍለዋለን። ጉሮሮ ለብቻው እናደርጋለን። ጀርባውን ደግሞ ሁለት እንቆርጠዋለን። ከዛ በኋላ ጉሮሮን ለሶስት ቦታ እንከፍለዋለን እንደዚህ እንደምታዩት ማለት ነው። ጀርባውን ሁለት ከቆረጥኩት በኋላ አንደኛውን ክፍል እንደዚህ ለሁለት ሰነጥቁታላችሁ። በተረፈ ደግሞ ይሄ እንደምታዩት ጎድን ያለበትን ክፍል ጎድኖቹን አወጣቸዋለሁ ማለት ነው። እዚህ ጋር ስታወጡ ተጠንቀቃችሁ አውጡ፣ እጃችሁን እንዳይወጋችሁ ማለት ነው። እንደዚህ አርጌ አዘጋጅቼ ከጨረስኩኝ በኋላ በመጨረሻ የመቋደሻዋን ውስጥ ያለውን ክፍል ነው ማራግፈው። አራግፌ ይሄኛውን ክፍል አውጥቼ ጥላለሁ ማለት ነው። በዚህ መንገድ ዶሮችን አዘጋጅቼ ጨርሻለሁ። እኔ የተጠቀምኩት 2 ዶሮ ነው ዛሬ እና በዚህ መንገድ ካለያየሁት በኋላ ቀጣይ ስራ የሚሆነው ዶሮዬን ማጠብ ነው ማለት ነው። ዶሮአችንን ዋናው የዶሮ ስራው የሚሆነው ማጠብ ነው። ጊዜ ይፈጃል። በደንብ አድርገን ደጋግመን እያጠብን ዶሮአችንን ጽድት ማድረግ አለብን። እና እንደዚህ እያደረኩኝ እኔ ስጋውን ገላው ላይ ያለውን ልጋግ ወይ ደግሞ ልፋጭ የሚባለውን ነገር ቢላ ተጠቅሜ አንድ ባንድ ሁሉንም የስጋ ክፍሎች አጸዳቸዋለሁ ማለት ነው። በዚህ በምታዩት መንገድ እንደዚህ እጄ ላይ ያደረኩኝ በቢላው ስጎትተው ይወጣል ማለት ነው። በራሱ ጊዜ አያስቸግርም ያንሃል። እንደዚህ እያደረጋችሁ ሁሉንም ስጋዎች በዚህ መንገድ ታጸዳላችሁ ማለት ነው። እና እኔ እዚህ ጋር ሁሉንም አጽድቻቸዋለሁኝ ለማሳየት ያህል ነው። እና በዚህ መንገድ ካጸዳሁት በኋላ በደንብ አጥበዋለሁኝ። ከዛ እንደዚህ እንደምታዩት ደግሞ ስብ ወይ ደግሞ አላስፈላጊ የሆኑ ስጋዎች ምናምን ካሉ በእጃችሁ ደንብ አድርጋችሁ ትነቅሱታላችሁ ወይ ደግሞ ታጸዱታላችሁ ማለት ነው። ከእጃችሁ አልፎ ደግሞ እምቢ ያላችሁን በቢላ በመጠቀም ታጸዱታላችሁ። እንዲሁም ደግሞ እንደዚህ ፈረሰኛውን እላው ላይ ያለውን አላስፈላጊ አጥንት እንደዚህ ሁለት ስብር አድርጋችሁ ቀስ ብላችሁ ተጠንቅቃችሁ ነው እጃችሁ እንዳይቆርጣችሁ ታስወግዱታላችሁ። ሌላው እጅ ጉሮሮ ነው። ጉሮሯችሁ ውስጥ እንደዚህ በላባ ገብታችሁ ወደ ውስጥ ስታወጡት ማለት ነው እንደዚህ የማያስፈልጉ ነገሮች አሉ፣ እነሱ ይወጣሉ። ሶስቱንም በዚህ መልክ ታጸዳላችሁ። ሌላው ደግሞ እንደዚህ እንደምታዩት ስብ እንደዚህ ጋር ተመሳሳይ ነው ያለውን ስብ በዚህ በእጃችሁ ትነቅሳላችሁ ማለት ነው። ይሄ ደግሞ እምቢ ብሏችሁ ካስቸገረ አሁንም በድጋሚ ቢላ በመጠቀም ሙልጭ አርጋችሁ ማጽዳት ነው። ዋናው እንግዲህ እንደተባባለው ዶሮ የሚያስብለው ንጽህናው ነው። ንጽህናውን በደንብ ጠብቀንለት ደጋግመን አጥበን ቆንጆ የሚጣፍጥ ወጥ እናዘጋጃለን ማለት ነው። ከዛ እንደዚህ ንጹህ ውሃ እስከማገኝ ድረስ በደንብ ካጠብኩት በኋላ ስጋውን መቆራረጥ ጀምራለሁ ማለት ነው።
እንደዚህ እንደምታዩት ከእግሩ ነው የጀመርኩት። እግሩን ላው ላይ ባለው መለያያ ቦታ ላይ ቆርጠዋለሁ። እዛ ይመቻችኋል፣ ሲጀመር ራሱ ይመራችኋል። መለያዋ ላይ ካገኛችሁት በኋላ በቢላችሁ አድርጋችሁ በእንደዚህኛው መንገድ በሁለቱም መንገድ ዋናው ሁለቱም መለያየቱን እንድትቆርጡታላችሁ። ከዛ ታፋው ላይ እንደዚህ ሁለት ስሮች አሉ። እነሱን በደንብ ለይታችሁ ታወጡታላችሁ። ስጋ ሊሸፍንባችሁ ይችላል። ገለጥ ገለጥ ስታረጉት ስጋውን ታዋገኛቸዋላችሁ ተለጠፈው። በዚህ መንገድ ሁሉንም ታጸዳላችሁ ማለት ነው። ሌላ የምናደርገው ምንድነው እግሩን ነው። እግሩ ላይ ይሄንን የምታዩትን ክፍል ታስወግዱታላችሁ፣ አያስፈልግም ማለት ነው። ይሄንን ቆርጣችሁ ትጥላላችሁ። እንዲሁም ፈረሰኛውን እቺ ጫፏ ላይ ያለችዋን እሷን ደግሞ እንደዚሁ ትቆርጣላችሁ ማለት ነው። በዚህ መንገድ ቆራርጠን እንጨርሳለን። ከዛ በኋላ ዶሯችንን የምንዘፈዝፍበትን ሎሚ ቆራርጬ አዘጋጅቻለሁኝ። ሎሚን ስጋው ላይ እንደዚህ በምታዩት መንገድ ጨምቅበታለሁ ማለት ነው። ሁሉም ላይ እንዲዳረስ አድርጌ ከጨመኩት በኋላ ከነ ሎሚው አስቀምጠዋለሁ ማለት ነው። ስራዬን እስከምጨርስ እስከምፈልግ ሰዓት ድረስ ዘፍዝፌ አስቀምጠዋለሁ። አሁን ደግሞ ሽንኩርታችንን እናያለን። ሽንኩርቴ በስሎልኛል። ዘይቴን ጨምርበት ሳለኝ አሁን ዘይቴን ፈልገውን ያህል እጨምራለሁኝ። መጠኑን እንደየቤታችን ብናደርገው ጥሩ ነው። ባይበዛም ባያንስም መካከለኛ አድርጋችሁ ተጠቀሙ። ይሄን ያህል እኔ ይበቃኛል። ዘይቴን በደንብ አድርጌ ጠብሰዋለሁኝ ከሽንኩርቴ ጋር ማለት ነው። ቢያንስ ለአንድ ሰዓት ያህል ዘግ ባለ እሳቱን ሳላግለበልብ እጠብሰዋለሁኝ። ሌላ የተጠቀምኩት እዚህ ጋር ማቁላሊያ ነው። የማቁላሊያ ቅመም እኔ ከሽንኩርቱ ጋር አብሬ እጨምራለሁ። ከዛን አብሬ አማስለዋለሁ። እንደዚህ እንደምታዩት በደንብ ካማሰልኩት በኋላ እንዲቁላላ ተዋለሁ። እየከፈትኩኝ አየዋለሁ አለፍ አለፍ ብዬ ማለት ነው። እና እዚህ ጋር እንደምታዩት ነጭ ሽንኩርት ፈልፍዬ አዘጋጅቻለሁኝ። ነጭ ሽንኩርቴን በደንብ ልጬ ከጨረስኩ በኋላ አነስ ያለ ዝንጅብል መጠን ጨምርበትና ፈጭቼ ለወጤ ማጣፈጫ የሚሆን አዘጋጃለሁ ማለት ነው። በዚህ መልኩ ወደ ቀይ ገልብጬዋለሁኝ። ይህንን ፍሪጅ ተጠቅሜ ለሌሎቹ ለወጥ ማጣፈጫዎች የምጠቀምበታለሁ። እዚህ ጋር ቅቤም ደርሳልኛለች። ቀጥሎ ማዘጋጀው ነገር ቢኖር ዘይት የተቁላላውን ላይ በርበሬን መጨመር ነው ማለት ነው። በርበሬን እንደየቤታችሁ ነው የምታረጉት። በርበሬያችሁ የሚያሰማ ነገር ከሆነ እንዳታበዙት፣ እንደኔ እየመጠናችሁ ቼክ እያረጋችሁ ጨምሩ። እኔ ብዙ በርበሬ አልጠቀምም። የኔ በርበሬ በጣም ቆንጆ ነው፣ በደንብ ያሰማል። ነገር ግን ሳየው እዚህ ጋር ነጣ ስላለብኝ ድጋሚ ጨምሬበታለሁኝ እና በርበሬን ቢያንስ ለ2 ሰዓት የሚያክል ዝግ ባለ እሳት እጠብሰዋለሁ ማለት ነው። ቁሌት እስከሚጠበስልኝ እኔ እዚህ ጋር ቅድም የዘፈዘፍኩትን ዶሮዬን ደግሞ አመቻቻለሁ ማለት ነው። አሁን ይህንን በደንብ አርጌ ድጋሚ አለቀልቀዋለሁኝ ከሎሚው ከዘፈዘፍኩት በኋላ ማለት ነው። በደንብ አርገን እናለቀልቀውና እኔ በዛሬ በመጥበሻ ነው የምጠብሰው፣ ወይ ደግሞ ድሮ ማገንፈል የሚባለው ማለት ነው። አሁን እኔ በመጥበሻ ላይ እንደዚህ ሁሉንም አንድ ባንድ ያረኩኝ በተራ በተራ ጠብሳቸዋለሁኝ። ይህንን ያረኩበት ምክንያት ውስጡ ያለው ውሃ ያዘለውን ውሃ እንዲተፋልኝና እንዲያወጣልኝ ነው። በተጨማሪም ደግሞ ስናጥባቸው ያልጸዱልን ስቦች ካሉ እነሱን ያወጣልናል ማለት ነው። ውሃው በጣም የሚበዛባችሁ ከሆነ ውሃውን ማጥለፍ ትችላላችሁ። ነገር ግን እኔ ውሃው መካከለኛ ነው፣ ይበቃዋል። በዚህ ባለው ነገር አበስለዋለሁ፣ ባለው ውሃ ማለት ነው። እንደዚህ እያገላበጥኩኝ በደንብ ካበሰልኩት በኋላ ሌሎቹን ደግሞ ይሄኛውን አውጥቼ ሌሎቹንም እጠብሳቸዋለሁኝ። እንደዚህ ሆያችሁ መጠጠቅ ሲልልኝ አንድ ባንድ ወደ ማስቀምጥበት እቃ ወስጄ መልሼ ሌላኞቹን ጠብሼ ጨርሼ መለሳለሁኝ። ሌላው እዚህ ጋር ብስል ሲደርሱልኛል። እዚህ ጋር ለማጣፈጫ ቅድም የፈጨሁት ነጭ ሽንኩርቴን ጨምሬ አቁላለዋለሁኝ። ከዛ ትንሽ ውሃ ጠብ ጠብ እያረኩኝ አሳድገዋለሁ ማለት ነው። እንደዚህ እንደምታዩት በጣም የስልሱ የሚያምር ነው፣ ቆንጆ ነው። የበርበሬውም ከለር አያችሁት፣ እንደምታዩት አሪፍ ሆኖልኛል። እና በመጨረሻ የሚበቃኝን ያህል የፈላ ውሃ አዘጋጅቻለሁኝ። እከልሰዋለሁ እና በጣም ሳላወፍረው በጣም ሳላቀጥ ነው፣ በመካከለኛ መጠን አርጌ ነው የወጤን የምሰራው ማለት ነው። ከዛ በኋላ ይሄንን በደንብ አርጌ እንዲተከተክና እንዲሰረሰር ተዋለሁኝ። አሁን ላይ እሳትን ብትጨምሩበት ምንም ችግር የለው፣ በኋላ ላይ መልሳችሁ ዝግ ታረጉታላችሁ። እና አሁን የዶሮ ስጋዬን የምጨምርበት ሳለ ደርሻለሁኝ። ስጋውን እንደዚህ ሁሉንም ጨምርና ቅድም ጠብሼ ያዘጋጀሁትን ማለት ነው ከስልሱ ጋር በደንብ አርጌ አዋህደዋለሁ። እና እንደዚህ እንደምታዩት በጣም የሚያምር ቆንጆ የሆነ ዶሮ አግኝተናል ማለት ነው። በመጨረሻ
ከዛ እንቁላሌን ደግሞ የልጭ ያዘጋጅቻለሁኝ። እንቁላሌን ጨምራለሁ። እንደዚህ አዋህዳለሁ። ረጋ አርጌ አዋህዳለሁ። አሁን እሳቱን ቀንሼዋለሁኝ እና ቀስ ባለ እሳት ነው ያደረኩትኝ። አንደኛ ስጋችን እንዳይፈርስብን ይረዳናል እና ከዛ በኋላ መጨረሻ ላይ በቃ መከለሻዬን ጨምራለሁኝ። ጨው ጨምራለሁኝ። እነዚህን በደንብ ካዋርኩ በኋላ ቅቤ ለጣዕም ጨምራለሁ። በቃ ዶሯችን ሬዲ ሆነ ማለት ነው። በዚህ መንገድ ሰርታችሁ ዶሯችሁን ብሉ ማለት ነው። እኔ ለዛሬ በዚሁ አበቃለሁ። በሌላ ቪዲዮ ደግሞ እንገናኛለን። እሺ ቤተሰቦቼ ቪዲዮ ከወደዳችሁትና ከተመቻችሁ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽን ላይ ያሳውቁኝ። ለሌሎች እንዲደርስልኝ ደግሞ ሼር በማድረግ አዳዲሶች ደግሞ ሰብስክራይብ በማድረግ ቻናሌን አብራችሁኝ እንድትሆኑና እንድትደግፉኝ ስል ጠይቃችኋለሁ ማለት ነው። በጣም አመሰግናለሁ። በዓሉ የሰላም የፍቅር ይሁንላችሁ። መልካም ፋሲካ